ስርዓቶች እና መብቶቹም አልተከበሩም። አማራ ብሔራዊ ንቅናቄ ሲመሰረት በቁጭት ነው። ፋይናንሻል ችግሮች አሉ። የተመዘበረ ገንዘብ አለ። የፓርቲው ገንዘብ በአግባቡ ጥቅም ላይ አልዋለም። ህጉን የሚያስተገብር ዲሞክራሲን የሚያሰፍን መንግስት ቢኖረን ኖሮ እነዚህ አካላት ተጠያቂ መሆን ነበረባቸው። ገለልተኛ የሆነ ዲሞክራሲ ተቋማት የሉንም። እነ አቶ ክርስቲያን ታደለ እስር ቤት በተወረወረበት፣ እነ ዶክተር ደሳለኝ እስር ቤት በተወረወሩበት ቅቡልነት ያለው ምርጫ ለማድረግ አስቻይ ሁኔታ የለም። ጦርነቶች አሉ። አምባገነን መንግስት አለ። የፖለቲካ እስረኞች አሉ። በተለያየ አካባቢዎች የወጣት ስራ አጥነት ቁጥር ከትምህርት ስርዓቱ ጋር በጣም የተገናኘ ስራ እንደ አባባል ሁላ የሚባል ነገር አለ። ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ይቀበላል። የመንግስትን እስርና ዛቻ ሳይፈራ በጥንካሬ ህዝቡን ማታገል አለበት ብዬ ስለማምን ለዛ ነው ትብብር ኢትዮጵያ አንድነትን